ራሳቸውን ይዘው ከመጡ በቂ ነው። Happy birthday Rubkina! Happy birthday Rubka! እንኳን ለልደት በዓልሽ በሰላም አደረሰ። ገና ሳልገባ ከደጅ ነው የምጀምረው። ርብኪና ርብቃ ርብኪና ሄሎ ልደት በባዶ መጣው ጠብቀኝ የኔ ቆንጆ ባቲ ስጠብቅሽ ዜሮ ቁጥር ሻው አሁን ገና ርቅ እያገኘሁ እርግጠኛ ነኝ 3 ወይ 4 ቁጥር ሻማ ጎላብሽ እሱን ልገጭ ሱቄ አይቻልም ሰውን ሁላ ጠቅላላ ልጅ አደረገ አሁን ምንም ይሉት ታጣ በስተርጅና ልደት ከመጥርሱ እያሉ ለልጆች የተዘጋጀን ኬክ መጨረሻ ዛሬ ግን እንዴት አስታወሰች? ግራጁዌት ካደረኩኝ በኋላ ተገናኝተንም ሆነ ተደዋውለን አናውቅም። ምናልባት የድሮ ፍቅራችን ተቀስቅሶባት ነው። ምስኪን አሁንም ታፈቅረኝ ይሆናል። እኔ መኮንን አፍቅሮ ተፈቅሮ ወልዶ ተዋልዶ አምቻ ጋብቻ የሚባል ነገር እኔ ጋር ቦታ ዛሬ ለነገ ነገ ለራሱ ትቶ ከመሄድ ውጭ ጭራሽ እንግሊዝ ሀገር ላይ ሚስት አግብቼ ልጅ ነው። እዚህ ሀገር ልጅ እንደሆነ የአንተ አስተዳደግ አይገባው። ቅዳሜ ክሪኬት ይላል፣ እሑድ አይስሐቅ ይላል። እኔ ክክ እየበላሁ ሳክ ማድረግ የማመለከት ሃፒ በርዝዴይ ርብቃ ርብቃ መስለኝ እንመሳሰላለን። ወንድሞ አይደለም በጭራሽ አይደለም። ገባኝ እዚህ ቤት የተከራየው ልጅ አይደለሁም አልኩህ። አይደለሁም አሁን አይደለም። ታዲያ የሰው ማን እንዴት በዚህ ሰዓት እዚህ ቦታ ሊገኝ ይችላል? 8 ሰዓት ላይ ብቻችንን ልደቴ ስለማከብር እንድትመጣ አይደል ያለች? ተሳሳት። 8 ሰዓት ላይ ብቻችንን እናንተ ልደት እናከብራለን ብላ ይጠራች። ይህ ሰው ማን? ይቅርታ ይሆን ታለከ ቃል ታደርስ የመጣው ማለት በዚህ ሰዓት ከኔና ከርብቃዎች ሰው ይኖራል ይላል። 8 ሰዓት ላይ ልደቷን ለማክበር ይጣራል። 8 ሰዓት ብቻችንን ነው። 8 ሰዓት ላይ ብቻችንን ልደቷን አሁን እኮ 9 ሰዓት አንተ እዚህ ምን ታደርጋለህ? ታውቀው የለ ያበሻ ቀጠሮ 8 ሰዓት ሲባል 9 ሰዓት 9 ሰዓት ሲባል 10 ሰዓት ለዚህ ምን ይሆን ነው? እንዴት ነው አንተ 9 ሰዓት ነው እንዴ ተከተልከው? ኖ እኔ 8 ሰዓት ላይ ተከተልኩ። ስመጣ ግን ርብቃን ቤት ውስጥ አላገኘኋትም። በጽሁፍ መጣው ጠብቀኝ ብላኝ የሆነ ወረቀት ስላስቀመጠች እየጠበቅኳት ምናልባት ሻማ ወይ ሌላ ነገር ፈልጋ ልትገዛ ወጣች። የስራ ባልደረባዋ ዘመድ ቤተሰብ ታዲያ ርብቃ እንዴት ነው የምታውቃት? ርብቃ እንዴት ነው የምታውቃት? አዎ ርብቃ እንዴት ነው የምታውቃት? እባክህ ይህ ጥያቄ ለአንተ ባደርገው አንተ ርብቃ እንዴት ነው የምታውቃት? ርብቃዬ
እናትዬ ሆድዬ በጣም ብቻ ማፈቅራት ፍቅረኛ አዎ ፍቅረኛ ናት። ምን ነው ደነገጥ? ደነገጥኩ ነው። ያው ግንባር ላይ ላገ ቸፍ እስከሚል ነው። ግን አንተ ፍቅረኛ ያውም የ2 ዓመት ፍቅረኛ እባክህ ፍቅር የምትለው ቃል አደጋል። የኔ ወንድም ሴቶች ጎድተዋል እንዴ? በጣም የዚህ ሀገር ሴቶች ምን መያዣ ለመጨበጫ አላቸው? ሴትን ማመንና መስገን አንድ አልተሳሳትም። ስደት ላይ የግራ ጎን የምትሆን ራስ ፈልገህ ማግኘት በጣም አዳጋች። እሱ ፈጣሪ አምላክ በርቶ ካልሰጠህ በስተቀር ይገርምሃል። ርብቃ ለእኔ ፈጣሪ ስጦታዬ። እዚህ ሀገር ለመጀመሪያ ጊዜ ስመጣ ማንንም በማላውቅበት ሰዓት እንደ እንደ እናትም ተንከባክባ የጀመርኩትን ትምህርት እንድከታተለውና በአመርቂ ሁኔታ እንድመረቅ ያደረገች የፈጣሪ ስጦታዬ ነች። ይገርምሃል። ስለ እሷ በሰዎች ፊት አፌን ከፍቼ በኩራት ስናገር ከፍተኛ የሆነ ኩራት ይሰማል። የተረገመች ማንን ነው? ምን ማንን ነው ትለኛለህ? ስለ ማን ነው የምትለኝ? ስማ በእሷ መጣ ማለት በአይኔ እንደመጣ ቁጠረው። እሺ እባክህ ቀዳዳ ልቄ ከአንተ ጋር ቆሎ ከኔ ጋር ክትፎ ከአንተ ጋር በሶ ከኔ ጋር ውስኪ ስትቀረብ ኖረች። አንተ የህልም ርቃ ፍቅረኛ አይነች? አዎ ፍቅረኛ። ምን ነው ግር አለ? ሆኖ ግር እንኳን አላለኝ። ምናልባት ሌላ ርብቃ እንደሆነ የምታውቅ ወይ ቤቱ ራሱ ነው። ሞክሼ ጓደኛ እንጂ መንታት እንደሌላት እንኳን አውቃለሁ። ከፈለክ ደግሞ አሜሪካ፣ ካናዳ ይሄዳል። እሺ እና ምን ይፈጠር? ምን እንዲፈጠር ነው ምንጩ? ምንም አይደለም። ርብቃ እውነት ፍቅረኛ? አሁን ርብቃ ፍቅረኛ። ሌላ ምንም ፍቅረኛ የለም? ከእሷ ሌላ ሴት አለ? እንደው አንድም ሴት አላውቅም። ያክስቱ ልጆች ምናምን የሉም? ድንበር የዘለልክ አልመሰለህ? ሰው ሁሉ ያክስቱ ልጅ ውሽማዬ ማለት አለዋል። የኔ ወንድም ውሽማ ነው ያልከው? ሊቃውንት ቃሉን ሲተረትኑት ምን እንደሚሉ ታውቃለህ? ውሽማ ማለት ውሻማ ወይም ውሻዊ ባህሪ ያለው ነው። የእነ ውሻው ብልግና ደግሞ ግልጽ ነው። ውሻ ላይ እየሰደብክን አፍን ብትዘጋ መልካም መሰለህ። እኔ ያለበት ምን አይችልም አሉ። እንዴት ያልሆኑ ታሪክ! የኔ ወንድም እንተዋወቃለን። ነው እንግዲያው ካልተዋወቀን ብንከባበር መልካም መሰለህ። አይ የኔ ወንድም እኔም አንተ የሚያከባበር ምግባር ሳይኖር በምን አባት ይላል። እንግዲያው የኔ ወይም ያንተ አስከሬን ዛሬ ከዚህ ቤት ይጎተታል። እየቀለድክ ትሆናለህ። በእውነት ትሰማለህ ማለት በወፈረ ወይም በረዘመ እንዳይመስል አስተነፍስሃለሁ። አፈወርቅ ይህን ሻሮ የሚል ምላስን አፈወርቅ በሉ ስትል ትንሽ አይሰቀጥጥ? ትሰማለህ? ክብሬም ሆነ ውርደቴ ስሜ ላይ ሳይሆን ምግባር ይላል። ሰማ ማለት እንዳትሳሳት፣ እንዳትደግም። ኢንጂነር መኮንን እባላለሁ። ኢንጂነር መኮንን አላወኩም ነበር። ለምን ጀነራል አትሆንም? ለኔ በጣም ውጣ ከዚህ አውጣ። አንተ ማን ስለሆንክ ነው እኔን ከዚህ ቤት የምታስወጣው? ትሰማለህ? አንተ ሞግና ለዚህ ቤት መጻተኛ ብሎች የቤቱ ባለቤት ደግሞ ሌላ አትሳሳት። አለማወቅ አያስጠይቅም። መጠየቅ ደግሞ ነውር አይደለም። አንተ ከዚህ ቤት ብትወጣ የቆምክበትን ቤት በቁም የመሸጥ የመለወጥ መብት እባክህ እዚህ ቤት ውስጥ የምታያቸውን ስታፎች ላይ ይህ የኪስ አሻራ መኖሩን ብነግርህ ባዶ ህንፃ ማቆም ደግሞ ትርጉም የለውም። እሺ
ሰላም ለእናንተ ሰላማችሁ ሰላም ሆኖ ይመለስ። ምን ሰላም አለ ማለት? ይቅርታ የአፍ ልማድ ሆኖበት ይባረክ ይባላል። አረ ደግሞ ደጋሞ ይባርክ። አሜን። አረ እንደው ለመሆኑ ምን ይግርታ ነው ወደዚህ ቤት አመጣጤ ሲርቃል ለመሆኑ ቤተሰብ ዘመድ ያጎቷ ልጅ ነው ያክስቷ ልጅ ነበር? አይደለም አይደል ጓደኛ ማለት ጓደኛም ብትሰብራለሁ እንትን ምን ጀማሪ አሁን ምን ነው ግን ስንት ፍቅር ባስም ይዘረግፈቻል። ሌላ የተከተለ ሰው የለም? ደም ብዛት፣ ደም ማነስ፣ አዙሪት፣ ስኳር የሚጥልስ ነገር አለ? እነኛ መርዶ እናደርጋለን። እንዴ ማን ሞተ? ተረጋጋ ሰው እኮ ማን ሞተ? ነገሩኛ የሞተኛ ሶስታችን አይገባም። ወንድ ሆይ ለአቅመ አዳም ትደርሳለህ፣ ደርሰህም ታፈቅራለህ። አፍቅረህ ገንዘብ ከሌለ ትከዳለህ ባትባል እኛ ሶስታችንም የሩቅ አፍቅረኞች በእውነቱ በስመ አብ ወወልድ ወመንፈስ ገንዘቤንና ጊዜን እንደቀለለችበት አትቀር። ትንቃሉ እዘፋታለሁ፣ እዘቀዝቃታለሁ። ርብቃ እግርሽን ለዚህ ቤት አብቃው እንጂ እነዚህ ዋሾና ቀጣፊ ምላሶችሽን ቆራጭ እጅሽ ላይ ባላስቀምጥ እኔ ኢንጂነር መኮንን አለ። ከዚህ በፊት አንተዋወቅ ሲያይተንም እናውቅ አይመስለኝም። እውነት ነው። ግን እዚህ ቤት ከገባው ሰዓትና ጊዜ ጀምሮ አንደኛው ስላቆምከው ስለዚህ ተራ ህንፃ፣ አንደኛው ደግሞ ቤት ውስጥ ስለሟላ አውቃ ነበር የምታወቀው። ሲባል ጥያቄ ጠይቃችሁ ከእውነት እናንተ ርብቃን ታፈቅራታላችሁ? ምን ማለት ነው? አንተ ምን አልፈልግም። እውነት ርብቃን የምታፈቅሯት ጥሩ ነው። ፍቅር እኮ የሰጠው ነው አይደለም። ፍቅር እኮ ታጋሽ ነው። ፍቅር ቸር ነው። ታዲያ ርብቃን ታፈቅሯታላችሁ? ፍቅር እኮ ሩህሩህ ነው። ፍቅር ከሰላም ጋር ያብራል። ፍቅር ከጸጋ አያብርም። ፍቅር ኃያል ነው። ታዲያ በእውነት እናንተ ርብቃን ታፈቅሯታላችሁ? እምነት፣ ተስፋ፣ ፍቅር ጸንቶ ይኖራል። ከነዚህ ሁሉ ግን ፍቅር ይበልጣል። እውነት ታዲያ እናንተ ርብቃን ታፈቅሯታላችሁ? ፍቅር እኮ በሰላሙ በደህናው ጊዜ ሰጠውን መልሶ አይገኝም። ፍቅር ደግሞ እግዚአብሔር። ታዲያ ደግሞ እናንተ በስላሴ ህንፃ ላይ እጃችሁን ታነሱ ዘንድ ማን መብት ሰጣችሁ? ክርስቲያኖች ከሆናችሁ ጸልዩላት። ጸልዩላት? አዎ ጸልዩላት። ምን ብለን ድፋት ወይስ አስደፋት ብለን የምንጸልይ? የለም ልብ ስጣት። ተው እባክህ፣ የሶስት ሰው ልብ ክርትፍ አድርጋ በልታ ቆይ እሺ፣ አሁን ርብቃ ይሄዳል። ሻማ መግዛት አይደለም ሻማ መስራት እንኳን ሁሉ ሰዓት አይደለም። እዚህ ሰብስባ ልደፋል ካላሰበ የዚህ ዜሮ ሻማ ትርጉምስ ምንድን ነው? እኛም እንግራ ይገባል። እንኳን ለልደት በዓልሽ በሰላም አደረሰሽ ርብቃ። ዛሬ ደግሞ ጨረቃን መስለሽ ከዓይኖችሽ የሚወጣው ብርሃን ፊትሽን እንኳን በቅጡ እንዳለ ያደርጉ። እንኳን ለልደት በዓልሽ አደረሰሽ የኔ ቆንጆ። ዛሬ ደግሞ ፀሐይን መስለሽ በዚህ የልደት ቀንሽ ባልገኝ ኖሮ እንዴት ይቆጨኝ ነበር። እንኳን አደረሰሽ። ፈጣሪ እንኳን ለዚህ ቀን አበቃ። መልካም ልደት ይሁንልሽ ርብቃ። ርብቃ ለልደትሽ ውድ የሆነ ስጦታ ወርቅ ነው። ወርቅ ደግሞ ላንቺ ሲያንስሽ ነው በረከት። እኔ ደግሞ ይዤልሽ የመጣሁት ስልክ በዚህ ስልክ ድምፅሽን ስሰማው ልቤ ሐሴት ጮቤ መልካም ነሽ። መልካም ልደት ይሁንልሽ ርብቃ። እኔ ደግሞ የሚበላ ነው ይስማል እስረኛ ልጠይቅ የመጣ መሰለኝ።
ክደትን ተጫምተን ቃላችን ቃል ሳይሆን ሸፍጥ በሞላበት ዓለም ሸፍጠኞች ሆነን የምንኖርበት ዘመን አይበቃንም? ብርሃንን እውነትን ከሐሰት ቀላቅለን የምንኖርበት ዘመን አይበቃንም? እና ማጽ ህሊናችሁ ይብቃችሁ፣ ውጡ ወደ ውጭ። ሐሰታዊ ማንነታችሁ ከለበሳችሁ የበግ ለብስ ተላበሱ። እዚህ መካከል ሐሰት የተናገረ ሰው አለ? ያልኖራችሁበትን የእናንተ ያልሆነ የምታደርጉ በጨቀየ ማንነታችሁ የምትሆኑ ንጹሐን መስሎ በዋዘኞች ወንበር የተቀመጣችሁ እናንተ ርብቃ በእናትሽ እያስጨነቅሽኝ እኮ ነው። እዚህ መካከል ሐሰት የተናገረ ሰው አዎ እኔ ዋሽቻለሁ። ይኸው እችን ዋሾ ምላሴ በጥስና ቃላት ያለ አንቺ መኖር እንደማልችል እያወቅሽ አትሳሳት። ሰው ያለ እግዚአብሔር እንጂ ያለ ሰው መኖር ይችላል። ለመሆኑ የአክስቶች ልጆች ያለ አንተ መኖር አይችሉም? ሶስና ሲያክስት ልጆች አዎ የአንተ አክስት ልጅ ለእኔ ደግሞ የስጋ ዘመዴ ነች። እኔስ ፍቅረኛ ነኝ ወይስ ያክስት ልጅ? መልስልኛ። ቂና ትበላለህ። መኮንን ብቻዬን ነኝ። ከዛ ሌላ ሴት አላውቅም። ወደዚህ ወደዛ ስትል አልነበረም? ታዲያ እነዚህ የአክስቶች ልጆችን ልታደራጃቸው ነው ወይስ ኬዝ ወርከር ወይስ ሶሻል ወርከር? ይኸውልሽ እንደነዚህ አይነት ወንዶች ናቸው የእኛን ስም የሚያስልጡ። ምን አለ በአንዱ ጸንተህ ብትቆይ። ይሄ ለእኔ ይጠይቃል። ለአንቺ ለውዷ ፍቅረኛዬ ርብቃ ናንዶስ መሄድ ፈለግሽ? ናንዶስ ሰምተሃል? አቤት ያልሰማው ያልደረስኩት መስሎሃል? አንተም ብትሆን ፍቅርና ገንዘብ ለይተህ ማየት እስካልቻልክ ድረስ መወሰናቸው ሀብትና ንብረት መመጻደቂያ ሆኖ ደሃዋን ሴት ቁልቁል ስታይ ውበትን በገንዘብ ስትመዝን ቀይሯን ተጠይማ ስታመጣ ገንዘብ ብሎ ይባበሩ ተራጠረ ሴትን ልጅ ማመን ለፍቅሯን መታመን ከነፍስ ርቆ ትናንት አፈቀርኩሽ መጨረሻ ቃልና በቀለበት ዛሬ ግን የገንዘብ ጓደኛ እንድታገባ ለሷን ቀለበት ልታስልክ ፈቀደ እና ቀለበትህን ወይስ ቃልህን? ናርዶስ ጻድቁ ሰው አፎር ድምጣትን በእኔ ላይ ስትቀስም አንተ ራስህ ሊበል የተዘጋጀ ምን ያህል እንደው አምላኬ እንዳንተ ስላላረግ ክብር ምስጋና ይግባል። ድህነቴን ዛሬ ገና አመሰግናለሁ። ድሀ ባልሆን ኖሮ ለስንቱ ሴት ቀለበት አስሬ ይችለው ነበር። በተቀበልከው ክህነት ተጠቅመህ 30 60 እንዲሁም 100 ማለት ነው እንደማፍራት አንድ ግሬን ዓለም ላይ አንድ ግሬን ቤተክርስቲያን ላይ አድርገህ የጥፋትና የመለያየት ዓላማ ይዘው ከመጡት ጋር እና ቅዳሴ እንዳይቀደስ ሕፃናት ክርስትና እንዳያገኙ ቃለ እግዚአብሔር በቤቱ እንዳይነገር ካደረጉ ጋር ተባባሉ። አንተና የአንተ አይነቶቹ አክሊልና ፌናስ ሆናችሁ ለስንቶቻችን መሰናክል ሆናችሁ እና አንተ ምንም ለእኔ ታማኝ መስለህ ብትታይም ለእግዚአብሔር አልታመንክምና አንተም ብዙ ነው ይመስላል። እንግዲህ ከእናንተ
እዛች ሴጣን ዛሬ አይሁዳውያን ስታመነዝር አገኘናት ብለው እጆቿን ወጥረው ፀጉሯን እየነጩ ፊቷን በጥፊ እያቀለጡ ትንሹም ትልቁም እንዳቅማቸው ቀጠቀጡ። አደባባይ ለአደባባይ አዞሩ። ሲታክታቸው ጌታ ካለበት ስፍራ ወስደው በፊቱ ወረወሩ። ድንጋዮቻቸውንም እንደያዙ ይህች ሴት ስታመነዝር አገኘናት ፍረድልን አሉ። ሊፈትኑት እንደመጡ ተንኮላቸው የገባው ጌታ ከእናንተ መሀል ይህን ኃጢአት ያልሰራ እሱ ገራት አላቸው። ሁሉም ኃጢአታቸው በፊታቸው መስሉ ያችን ሴት በጌታ እግር ስር ነው። ያቺ ሴትም በጌታ እግር ስር እንደተደፋች ነፍሷ እንደቃተተ አይኖቿ እንኳ እንዳቀረጡ ከሳሾቿን የድንጋይ ናዳ ትጠብቃለች። ጌታ ግን አንቺ ሴት ከሳሾችሽ ወዴት አሉ ሲል ጠየቃት። ቀና ብትል የሰው ዘር አጣች። ጌታ ዳግም እንዲህ ያለ ኃጢአት እንዳትሰሪ በሰላም ሲል አሰናበታት። የፍቅር ጌታ ነው። ግሩም እንኳን ትዕግስት ኃጢአትና በደሏን ታውቃለች። የራሷን እንጂ የሰው ሳታይ የከሳሾቿን የድንጋይ ናዳ ትጠብቅ። አንድ ንጹህ እንኳን ወንድሞቼ እስከ መች ተካሰረ ተለያይተን የኛ ያልሆነው ያልተፈቀደልን የማይገባንን ስንመኝ በእጃችን ያዝነው እስከ መችስ ፈርደን የሰው ጉዱፍ ስንጠብቅ የራሳችንን ምሰሶ ደብቀን የምንሰራበት ፍሬ የምናፈራበት ጊዜ አለ። ጊዜ እንደሆነ እንደ ሸማኔ መወርወሪያ ያጡ አንድ ዓመት ይቅረን አንድ ሰከንድ ሳይሆን እድሜያችንን በከንቱ ጨርሰን እንወለድ። አዎ እንወለድ። ትናንት ትንሹ ትልቁ ወጣት ሽማግሌው ወንድ ሴት ሳንለይ ሁላችንም እግዚአብሔር አባታችን የባህሪያችን መመኪያ በሆነች በእናታችን በቅድስት ድንግል ማርያም ፊት ለፊት አውቀንም ሆነ ሳናውቅ በድለናል፣ አጥፍተናል፣ ፈጣሪያችንን አሳዝነናል። ስለዚህ ወገኖቼ ዛሬ በተሰጠን ጊዜና ዕድል ተጠቅመን በልዑል እግዚአብሔር ፊት ጸባጋንንትን አስወግደን ፍቅርን በመካከላችን አስፍነን አንድነታችንን ህብረታችንን አጠናክረን ዳግም መቅደሱን ላናረክስ የቀደመው ፍቅራችንን ልንመልስ ቃል እንግባ። ቃሉ እግዚአብሔርን በጉርምስና ወራት አስብ ይላልና እናንተ ብትሆኑ ለቤተ ክርስቲያን በእምነት ለእምነታቸው ከቆሙ ወጣት እህትና ወንድሞቻችን ጋር ተባብራችሁ ቤተ ክርስቲያናችንን ታድጓት። እኔም በሆነ አጥፍቻለሁ፣ በደልና ኃጢአቴ ገብቶኛል። በእግዚአብሔር ስም ይቅርታ ጠይቅሻለሁ። ከድሮ ማንነቴም ተመልሻለሁ። ይቅር በይኝ። ክፉ ቃላት ለተለዋወጣችሁባቸው ጊዜ ይቅር ተባባሉ። ሴክስ ታረክሽልኝ ለዚህ ነው? ምን ነበር የተነጋገረው? አልታረቅም፣ ይቅርታ አላደርግም። አንተ ደግሞ አንተ ጋር በምቀበል መንገድ እስከናገራለሁ እንዳጠብቅ ይቅርታ ታደርግ ጥፋቴን አምኜ ይቅርታ ከመጠየቅ ውጭ ምን ማድረግ ነበረ? ተዋት፣ አንድ ቀን ሲገባ ትመጣለች። እናንተ ግን እስከዛ በርትታችሁ ጸልዩ። ዛሬም ቢሆን በተሰጠን ክህነትና ስልጣን ተጠቅመን ህዝቡን ማበርታትና ማጽናት ሲገባል በተኩላዎችና በይሁዳ ልጆች መሀል ተፈልተን የእግዚአብሔርን በጎች ዕለት ዕለት እያስለቀስን መቅደሱን አዘግተን ህዝብን እያጫረስን ያለን አለንና የያዝነው መስቀል ክርስቶስ ስለ ፍቅር፣ ስለ ሰላም፣ ስለ አንድነት እንድንሰብክበት የሰጠን መሆኑ ታስቦ የሄድንበት ካለ የስተት መንገድ እንመለስ። አሁንም ቢሆን እኛም ብንሆን ከእንቅልፍ የምንነቃበት ሰዓት አሁን ነውና ዘመኑም ዛሬ ደርሷልና ካመንበት ጊዜ ይልቅ የመዳናችን ቀን ዛሬ ነው። እንግዲህ የጨለማን ስራ አውጥተን የብርሃንን ጋሻ ጦር እንመልስ። የበደልነውን ክሰን ያጠፋነውን መልሰን ከትናንት ማንነታችን ተመልሰን ደርግቤዋ እንደ ባብልጦች ሆነን ቤተ
ክርስቲያናችንን ከጥፋት ኃይሎች እንታደጋት። የፈራ የደነገጠ ቢኖር ይመለስ።